ሰላም ጤና ይስጥልኝ እንዴት ናችሁ ተማሪዎች? ቲቸር ጀማል ነኝ። ይዤላችሁ የቀረብኩት ከ2004 እስከ 2016 ኢትዮጵያን ካላንደር ከተሰጡት የኬሚስትሪ ዩኒቨርሲቲ ኢንትራንስ ኤግዛም አቶሚክ ስትራክቸር ኤንድ ፔሪዮዲክ ቴብል በሚለው ምዕራፍ በቀጥታ የተወሰዱ ጥያቄዎች መልስ ከነሙሉ ማብራሪያ እናያለን። Question number 26, the wave number of electromagnetic radiation is 1 times 10 to the power of 5 centimeter inverse. The frequency of the radiation would be 26ኛ ጥያቄ ዌቭ ነምበር ተሰጥቷል። ዌቭ ነምበር እቺ ናት። ዌቭ ነምበር 1 ታይምስ 10 ፓወር 5 ሴንቲሜትር ኢንቨርስ ተሰጥቷል። ፍሪኩዌንሲ ፈልጉ ነው የሚለው። ዌቭ ነምበር የላምዳ ወይም ዌቭ ሌንግዝ ኢንቨርስ ነው። ጊቭን ስናወጣ ዌቭ ነምበር 1 ታይምስ 10 ፓወር 5 ሴንቲሜትር ኢንቨርስ ነው። ሰጠነው በሴንቲሜትር ኢንቨርስ ስለሆነ ስለዚህ ስፒድ ኦፍ ላይትን ወደ ሴንቲሜትር ፐር ሰከንድ መቀየር እንችላለን። ስለዚህ ወደ ሴንቲሜትር ፐር ሰከንድ ሲቀየር c which is equal to 3 times 10 to the power of 10 ይሆናል። ሴንቲሜትር ፐር ሰከንድ ይሆናል። ፍሪኩዌንሲ which is equal to speed of light times wave number ነው which is 3 times 10 to the power of 10 ሴንቲሜትር ፐር ሰከንድ times 1 times 10 to the power of 5 ሴንቲሜትር ኢንቨርስ ይሆናል። ስለዚህ ፍሪኩዌንሲ which is equal to 3 times 10 to the power of 15 ፐር ሰከንድ ይሆናል ማለት ነው። so ትክክለኛ መልሱ ማን ይሆናል? ዲ ይሆናል። 27ኛ ጥያቄ the maximum number of electron in p orbital with n equal to 6 magnetic quantum number equal to 0 is ይላል። maximum number of electron in p orbital specifically ሰጥቶናል። n equal to 6 ml magnetic quantum number 0 ሰጥቶናል። p orbital l ወይም azimuthal quantum number of orbital determine ለማድረግ ይጠቅመናል። l ስንት ነው? 1 ነው። ስለዚህ possible value for magnetic quantum number ml which equal to -1 0 + 1 ይሆናል ማለት ነው። እነዚህ possible valueዎች አሉ። ከነዚህ ውስጥ ml 0 ተሰጥቶናል ማለት ነው። p orbital 3 ኦርቢታሎችን የያዘ ነው። በእያንዳንዱ ኦርቢታል 2 ኤሌክትሮኖችን የያዘ ነው። ማክሲመም 6 ኤሌክትሮኖችን ይዛል p orbital። ከዛም ውስጥ አንዷ ኦርቢታል ml which is equal to 0 ናት ማለት ነው። ስንት ኤሌክትሮን ትይዛለች? 2 ኤሌክትሮን ትይዛለች። ምክንያቱም the maximum number of electron in one orbital is 2 ስለሆነ ማለት ነው። በአንድ ኦርቢታል maximum number of electron 2 ስለሆነ ስለዚህ ትክክለኛ መልሱ A ይሆናል። Question number 28, which of the following transition will emit maximum energy in hydrogen atom? 28ኛ ጥያቄ ከሚከተለው ትራንዚሽን ውስጥ ከፍተኛ የሆነ ኢነርጂ ኢሚት ወይም ሪሊዝ የሚያደርገው የትኛው ነው የሚለው። አሁን በእያንዳንዱ ዓመት እንግዲህ ተመሳሳይ ኮንሴፕት ያላቸው ተመሳሳይ ይዘት ያላቸው ጥያቄዎች የቁጥር መቃየር ነው እንጂ ተመሳሳይ ጥያቄዎች ናቸው። change in E which is equal to Rydberg constant times 1/n² ነው። በዚህ መሰረት በዚህ ትራንዚሽን የፕሪንሲፓል ኳንተም ነምበር እና ኢነርጂ ኢንቨርስሊ ፕሮፖርሽናል ናቸው። ስለዚህ ዝቅተኛ ትራንዚሽን ፕሪንሲፓል ኳንተም ነምበር ትራንዚሽን ያለው ከፍተኛ የሆነ ኢነርጂ ሪሊዝ ያደርጋል ወይም ኢሚት ያደርጋል የሚለውን ሐሳብ ከያዛችሁ ቾይስ ሲ መልስ ይሆናል ማለት ነው። so the correct answer C ይሆናል ማለት ነው። question number 29, which of the following statement is true? 29ኛ ጥያቄ ከሚከተሉት ስቴትመንቶች አረፍተ ነገሮች ትክክል የሆነ የትኛው ነው የሚለው። A all forms of electromagnetic radiation are visible ሁሉም ኤሌክትሮማግኔቲክ ራዲዬሽን ቪዚብል አይደሉም። ይሄ ትክክል አይደለም። B radio waves have a shorter wavelength than visible light ይሄም ትክክል አይደለም። ምክንያቱም ራዲዮ ዌቮች ከፍተኛ የሆነ ዌቭሌንግዝ ነው ያላቸው። C ultraviolet light has longer wavelength than visible light ይሄም ትክክል አይደለም። ultraviolet ላይቶች ዝቅተኛ ዌቭሌንግዝ ነው ከቪዚብል ላይት ያላቸው። ራዲዮ ዌቭ፣ ማይክሮዌቭ፣ IR፣ ቪዚብል፣ UV፣ ኤክስ-ሬይ፣ ጋማ ሬይ in decreasing order of wavelengths ከራዲዮ ዌቭ ወደ ጋማ ሬይ ስንሄድ wavelength ይቀንሳል፣ ፍሪኩዌንሲ ይጨምራል ማለት ነው። D the frequency of radiation increases as the wavelength decrease ይሄ ትክክለኛ መልስ ይሆናል። ምክንያቱም ፍሪኩዌንሲ ሲጨምር wavelength ይቀንሳል። ፍሪኩዌንሲ እና wavelength ኢንቨርስሊ ፕሮፖርሽናል ናቸው የሚለው ማያዝ ይጠበቅባችኋል። Question number 13, which of the following are not electromagnetic waves? 30ኛ ጥያቄ ኤሌክትሮማግኔቲክ ዌቭ ያልሆነ የትኛው ነው የሚለው። ኢንፍራሬድ፣ ጋማ፣ ራዶ፣ ሳውንድ ዌቭ ይሆናል። ሳውንድ ዌቭ ነው። ምክንያቱም ሳውንድ ዌቭ መካኒካል ዌቭ ነው። ሌሎቹ ኤሌክትሮማግኔቲክ
ዌቭ ስለሆኑ ማለት ነው። 31ኛ ጥያቄ what is the distance that radio wave will travel in 0.250 second 31ኛ ጥያቄ ዲስታንስ ነው ፈልጉ የሚለው ታይም ተሰጥቷል። ስለዚህ ዲስታንስ እንዴት አድርገን ካልኩሌት እናደርጋለን? መጀመሪያ ጊቭ እናወጣን። ታይም 0.250 ሰከንድ ተሰጥቷል። ስፒድ ኦፍ ላይት 3 times 10 to the power of 8 ሜትር ፐር ሰከንድ። ሁሉም ኤሌክትሮማግኔቲክ ራዲዬሽኖች በተመሳሳይ ስፒድ ነው የሚጓዙት። በነገራችን ላይ ይሄን ማወቅ አለባችሁ። ኦል ኤሌክትሮማግኔቲክ ራዲዬሽንስ ያላቸው ስፒድ ተመሳሳይ ነው። ያ ማን ነው? ስፒድ ኦፍ ላይት 3 times 10 to the power of 8 ሜትር ፐር ሰከንድ ስለሆነ ማለት ነው። ስለዚህ የራዲዮ ዌቭ ስፒዱ ስንት ነው? የስፒድ ኦፍ ላይት ጋር እኩል ነው ማለት ነው። ስለዚህ ስፒድ ኦፍ ላይት ተሰጥቶናል። ከዛ በኋላ ዲስታንስ ማለት ምን ማለት ነው? ስፒድ ታይምስ ታይም ነው። ታይም 10 to the power of 8 ሜትር ፐር ሰከንድ ታይምስ 0.250 ሰከንድ። ይሄን አባዝታችሁ 7.5 ታይምስ 10 to the power of 7 ሜትር አካባቢ ይሆናል ማለት ነው። ስለዚህ ትክክለኛ መልሱ ማን ይሆናል? ሲ ይሆናል ማለት ነው። 32ኛ ጥያቄ what values of azimuthal quantum number small l are permitted for a neutron with n equal to 4? 32ኛ ጥያቄ n ፕሪንሲፓል ኳንተም ነምበር 4 ተሰጥቶናል። ከዛ አዚሙታል ኳንተም ነምበርን ፖሲብል ቫሉ አስቀምጡ ነው የሚለው። ስለዚህ n equal to 4 ከተሰጠን አዚሙታል ኳንተም ነምበር l which is equal to n minus 1 ነው። 4 ሲቀነስ 1 3 ነው። ስለዚህ ከ0 እስከ 3 ያሉት ፖሲብል values of አዚሙታል ኳንተም ነምበር ይሆናል። so the correct answer D ይሆናል ማለት ነው። question number 33 which of the following electrons identified only by their n and quantum numbers have the highest energy? 33ኛ ጥያቄ ከሚከተሉት ኤሌክትሮኖች ከተሰጡት ማለት ነው ፕሪንሲፓል ኳንተም ነምበር እና አዚሙታል ኳንተም ነምበር ስሞል ኤል ተሰጥተዋል። ከነዚህ ውስጥ ሃይስት ኤነርጂ ሆነው የትኛው ነው የሚለው በዋናነት ኤሌክትሮን ዊዝ ዘ ሃይስት ኤነርጂ ቤዝድ ኦን ኢትስ ፕሪንሲፓል ኤንድ አዚሙታል ኳንተም ነምበርስ አዚሙታል ኳንተም ነምበሩን እና ፕሪንሲፓል ኳንተም ነምበሩን መሰረት በማድረግ ከፍተኛ የሆነውን ኢነርጂ ማወቅ ማወቅ ቀላል ይሆናል ማለት ነው። ስለዚህ n equal to 3 l equal to 0 ነው የመጀመሪያው። ይሄ 3s ማለት ነው። n ከፍተኛ የሆነው የትኛው ነው? n equal to 4 l equal to 1 እና n equal to 4 l equal to 2 የሚሉት እነዚህ ከፍተኛ የሆነ ኢነርጂ ያላቸው ከነዚህ ውስጥ ማለት ነው። ምክንያቱም መጀመሪያ ማየት ያለብን ፕሪንሲፓል ኳንተም ነምበር ስለሆነ ማለት ነው። ከዛ በኋላ አዚሙታል ኳንተም ነምበር ከፍተኛ የሆነው የትኛው ነው? n equal to 4 l equal to 2 የሚለው የመጨረሻው ይሄ ከፍተኛ የሆነ ኢነርጂ ይኖረዋል ማለት ነው። ስለዚህ ይሄን የያዘው ምርጫ ማን ነው? ሲ ነው። ስለዚህ ሲ ከፍተኛ የሆነ ኢነርጂ ይኖረዋል ማለት ነው። ፎር ዲ ስለሆነ ማለት ነው። 34ኛ ጥያቄ what is the maximum number of unpaired electrons in d subshell? d subshell 5 ኦርቢታሎች ይኖሩታል። ማክሲመም ነምበር ኦፍ ኤሌክትሮን 10 ኤሌክትሮኖችን የመያዝ አቅም አለው። እያንዳንዱ ኦርቢታል 2 ኤሌክትሮን ሲሆን 5 በ2 10 ኤሌክትሮኖችን ማክሲመም የመያዝ አቅም አለው ዲ ሰብሼል። ከነዛ ውስጥ አምፔርድ ኤሌክትሮን ሊሆን የሚችለው አንዳንድ 5 ኦርቢታል ላይ አንዳንድ ኤሌክትሮን ሊኖር ይችላል ማለት ነው። ስለዚህ 5 ኦርቢታል ላይ አንዳንድ ኤሌክትሮን ካለ 5 አምፔርድ ኤሌክትሮን ሊኖረው ይችላል ማለት ነው። ስለዚህ ኮሬክት አንሰር ቢ ይሆናል ማለት ነው። question number 35 the following energy level diagram represents the outermost shell of what ground state element? 35ኛ ጥያቄ ይሄ ኢነርጂ ዲያግራም ኤሌክትሮን ኮንፊግሬሽን outermost shell ተቀምጧል። outermost shell ኤሌክትሮን ኮንፊግሬሽን ነው የተቀመጠው 3s2 3p1 ኤሌክትሮን ኮንፊግሬሽን ስንጽፍ 1s2 2s2 2p6 3s2 3p1 የሆነው አቶሚክ ነምበር 13 የሆነው ነው። ስለዚህ ይሄ ደግሞ አልሙኒየም ነው ማለት ነው። አልሙኒየም ቫላንስ ሼል ኤሌክትሮን ኮንፊግሬሽኑ ላይ 3s2 3p1 outermost shell ኤሌክትሮን ስላለው ማለት ነው። question number 36 which of the following types of rays combine to form atoms of helium? 36ኛ ጥያቄ ከአተም ኦፍ ሂሊየም ጋር ተመሳሳይ የሆነው ጨረር ወይም ሬይ የትኛው ነው የሚለው ይሄ አልፋ ሬይስ ነው። ምክንያቱም አልፋ ሬይ የሚባለው alpha rays are composed of 2 protons and 2 neutrons identical to helium atom. helium atom atomic mass 4 ነው። ፕሮቶን ነምበሩ 2 ነው። ኒውትሮን ነምበሩ 2 ነው። ልክ እንደ ሂሊየም ጋር ይመሳሰላል ማለት ነው አልፋ ሬይ። question number 37 what is the relationship between frequency wavelength and speed of light? 37ኛ ጥያቄ speed of light wavelength እና ፍሪኩዌንሲ ግንኙነታቸው ምንድነው? speed of light which equal to wavelength times frequency ነው። ስለዚህ the correct answer
ዲ ይሆናል ማለት ነው። Question number 38. What is the magnitude of quantum energy and frequency for an object whose wavelength is 0.6 times 10 to the power minus 6 ሜትር? መጀመሪያ ጊቭን እናወጣለን። ዌቭሌንግዝ 0.6 ታይም 10 ፓወር ኦፍ ማይነስ 6 ሜትር ነው። ከዛ ሪኳየርድ ኳንተም ኢነርጂ እና ፍሪኩዌንሲ ነው። ሶ ፍሪኩዌንሲን መጀመሪያ እንፈልጋለን። ፍሪኩዌንሲ ማለት which is equal to speed of light over wavelength ነው። speed of light 3 times 10 power of 8 ሜትር per second ነው። ሲካፈል 0.6 times 10 power of 6 ሜትር ነው። አድርገን ይሄንን ካልኩሌት እናደርጋለን። ይሄ 5 times 10 power of 14 per second አካባቢ ይመጣል። ከዛ በኋላ ኢነርጂ which is equal to h times v ፍሪኩዌንሲ ብለን ካልኩሌት ማድረግ እንችላለን ማለት ነው። 3.3 times 10 power minus 19 ጁል አካባቢ ይመጣል ማለት ነው። so the correct answer a ይሆናል ማለት ነው። number 39. what new concept did Bohr adapt and use to formulate his model of the atom? 39ኛ ጥያቄ ቦሆር እንግዲህ የራሱን ሞዴል ኦፍ ዘ አተም ፕሮፖዝ ያደረገው ማንም መሰረት በማድረግ ነው? ፕላንክን መሰረት በማድረግ ነው። so the quantum concept developed by Planck የሚለው ትክክለኛ መልስ ይሆናል ማለት ነው። B. number 40. which of the following particle was discovered by cathode ray tube experiment? A ኤሌክትሮን፣ B ኒውትሮን፣ C ኒውክለስ፣ D ፕሮቶን። ይሄ ኤሌክትሮን ነው ማለት ነው። በካቶድ ሬይ ቲዩብ ኤክስፐሪመንት አማካኝነት ጄጄ ተምሰን ኤሌክትሮንን ዲስከቨር አድርጓል። ኒውትሮን ጄምስ ቻድዊክ ነው። ኒውክለስ ኢርነስ ራዘርፎርድ ነው by using gold foil experiment። ፕሮቶን በካናል ሬይ ኤክስፐሪመንት ነው። question number 41. what frequency of radiation in hertz from an atom if its wavelength is 1.0 times 10 to the power minus 9 ናኖሜትር? መጀመሪያ ጊቭን እናወጣለን። ጊቭን ዌቭሌንግዝ ተሰጥቶናል። ይህንን ወደ ሜትር መቀየር አለብን። ታይም 10 to the power of minus 9 እናደርጋለን። ስለዚህ ይሄ 1.0 ታይም 10 to the power of minus 18 ሜትር አካባቢ ይሆናል። ከዛ ፍሪኩዌንሲ which is equal to speed of light over wavelength ነው። ከዛ በኋላ ተከተን መስራት ነው። ይሄ 3 times 10 to the power of 26 per second አካባቢ ይመጣል። so the correct answer D ይሆናል ማለት ነው። question number 42. what is the energy associated with one photon of microwave radiation having frequency of 2.45 times 10 to the power of 9 per second? ኢነርጂ ነው ፈልጉ የተባለው። ኢነርጂው which is equal to Planck's constant times frequency ነው። ከዛ በኋላ ይሄንን አባሳችሁ ማግኘት ነው። ስለዚህ የመጨረሻው መልስ 1.62 times 10 to the power of minus 24 ጁል ይሆናል። so the correct answer D ይሆናል ማለት ነው። question number 43. what is the ground state electron configuration of copper 2+? ኮፐር 2+ ሁለት ኤሌክትሮኖችን ሉዝ አድርጓል። ኮፐር አቶሚክ ነምበሩ 29 ነው። ከ29 ኤሌክትሮን ሁለት ኤሌክትሮኖችን ሉዝ አድርጓል። 27 ኤሌክትሮኖች ይገኛሉ ማለት ነው። ነገር ግን መጀመሪያ ግራውንድ ስቴት ኤሌክትሮን ኮንፊግሬሽን ስንጽፍ ከቢልዲንግ አፕ ፕሪንሲፕል ያፈነገጠ ወይም ቫዮሌት የሚያደርግ ነው። ግራውንድ ስቴት ኤሌክትሮን ኮንፊግሬሽን ፎር ኮፐር ስንጽፍ ኖብል ጋታ ሲኮርግ አድርገን ፎር s1 3d10 ነው የሚሆነው due to the stability of 3d10 3d10 full field electron configuration ስለሆነ more stable than that of 3d9 ስለዚህ for s1 3d10 ብለን ነው ኤሌክትሮን ኮንፊግሬሽን እንጽፈው። ከዛ ኤሌክትሮን ሉዝ ሲሆን ከሃይስት ኤነርጂ ነው ሉዝ የሚሆነው ወይም ደግሞ ከሃይስት ኤነርጂ ሌቨል ነው። ሃይስት ኤነርጂ ሌቨሉ ማን ነው? 4s ነው። ከ3d 4s ነው ከፍተኛው ፕሪንሲፓል ኳንተም ነምበር n4 ስለሆነ ማለት ነው። ስለዚህ ከ4s ላይ አንድ ኤሌክትሮን ሉዝ እናደርጋለን። ከዛ በኋላ ወደ 3d እንመጣለን ማለት ነው። ከ3d ላይ ደግሞ አንድ ኤሌክትሮን ሉዝ እናደርጋለን 3d9 ይሆናል ማለት ነው። ስለዚህ ትክክለኛ መልሱ D ይሆናል ማለት ነው። question number 44. the normal human eye responds to visible light of wavelengths ranging from about 390 to 710 nanometer. what's the frequency range of human eye? 44ኛ ጥያቄ የአንድ ሰው አይን በ390 እና በ710 ናኖሜትር መካከል ያለውን ነው ማየት የሚችለው። ከዛ ውጭ ያለውን ማየት አይችልም ይላል። የዚህ ሬንጅ በፍሪኩዌንሲ ስንት ይሆናል ነው የሚለው። የፍሪኩዌንሲ እና የዌቭሌንግዝ ግንኙነት ታውቃላችሁ። በዛ መሰረት ይሄንን ጥያቄ መስራት እንችላለን ማለት ነው። so frequency which equal to speed of light over wavelength ነው። ከዛ በኋላ የመጀመሪያውን 390 ናኖሜትር 3 times 10 to the power of 8 ሜትር per second over 790 times 10 to the power of minus 9 ሜትር ወደ ሜትር መቀየር ስላለብን ማለት 2
3 times 10 to the power of 8 ሜትር ፐር ሰከንድ ኦቨር 710 times 10 to the power minus 9 ይሄን ሬንጅ ካልኩሌት አድርገን እናስቀምጣለን ማለት ነው። ይሄ ሬንጁ ከ7.7 times 10 to the power of 14 per second to 4.2 times 10 to the power of 14 per second ይሆናል ማለት ነው። ኤ ነው የሚሆነው። ይሄንን ካልኩሌት አድርጋችሁ መሞከር ትችላላችሁ። question number 45 how many different types of orbitals are there in third energy level 45ኛ ጥያቄ n equal to 3 third energy level ተሰጥቷል። ከዛ በኋላ ታይፕ ኦፍ ኦርቢታሎቹ ስንት ናቸው ነው የሚለው። n equal to 3 ከሆነ ፕሪንሲፓል ኳንተም ነምበሩ አዚሙታል ኳንተም ነምበር ስሞል l which equal to 0 1 2 ይሆናል ማለት ነው። ምክንያቱም l ማለት n minus 1 ስለሆነ ማለት ነው። እነዚህ possible values for azimuthal quantum number l ይሆናል ማለት ነው። ስለዚህ 0 ማለት l0 ማለት s ኦርቢታል ማለት ነው። l ደግሞ አንድ ማለት p ኦርቢታል ነው። l2 ማለት d ኦርቢታል ነው። ስለዚህ 3 ኦርቢታሎች ይገኛሉ ማለት ነው። ስለዚህ the correct answer b ይሆናል ማለት ነው። question number 46 the Heisenberg uncertainty principle states that two atoms of the same element must have the same number of protons. b no two electrons in the same atom can have the same set of 4 quantum numbers. c it is impossible to determine both position and momentum of electron simultaneously. d electrons of atoms in ground state enter energetically equivalent set of orbitals singly before they pair up in any orbitals of the set ይላል 46ኛ ጥያቄ። ባጭሩ ሄንስበርግ አንሰርቴኒቲ ፕሪንሲፕል says that it is impossible to determine both position and momentum of electron simultaneously የሚለው ትክክለኛ መልስ ይሆናል ማለት ነው። ሲ ላይ ፓውሊ ኤክስክሉዥን ፕሪንሲፕል ነው። ፓውሊ ኤክስክሉዥን ፕሪንሲፕል states that no two electrons in the same atom can have the same set of 4 quantum numbers ነው ማለት ነው የሚለው። ዲ ደግሞ ሁንድስ ሩል ነው። ስለዚህ ትክክለኛ መልሱ ሲ ይሆናል። በየጊዜው በየአመቱ ከነዚህ ከሁንድስ ሩል ከፓውሊ ኤክስክሉዥን ፕሪንሲፕል እና ከሄንስበርግ አንሰርቴኒቲ ፕሪንሲፕል ከሶስት አንዱ የሚመጣበት አጋጣሚ አለ። እነዚህን ጥያቄዎች በኤግዛምፕልም እንደዚህ በሰትመንትም ማወቅ ይጠበቅባቸዋል ማለት ነው። question number 47 which of the following is the correct order for electrons filling in orbitals እነዚህን ቾይዞች ማየት ትችላላችሁ። ኦርደራቸውን አስቀምጡ ነው የሚለው። በትክክለኛ ኦርደር የተቀመጠው የትኛው ኤሌክትሮን ኮንፊግሬሽን በምንጽፍበት ጊዜ based on building a principle 1s 2s 2p 3s 3p እያልን እንሄዳለን ማለት ነው። 3p 4s 3d ስለዚህ ትክክል የተቀመጠው የትኛው ነው? ኤ ነው። 3s 3p 4s 3d እያለ ነው የሚሄደው። ቢ ላይ 2p 3s 3p ይሄ ትክክል አይደለም። 48ኛ ጥያቄ which quantum number is used to determine subshells 48ኛ ጥያቄ የትኛው ኳንተም ነምበር ነው ሰብሼልን ዲተርማይን የሚያደርግልን ነው የሚለው። ይሄ አዝሚቷል ኳንተም ነምበር ነው። so correct answer ዲ ይሆናል። 49ኛ ጥያቄ what is the maximum number of electron in an atom that can have n equal to 4 maximum number of electron ለማግኘት ፋይንድ ለማድረግ 2n ስኩዌር ነው። ስለዚህ n ላይ 4ን መተካት ነው 32 ይሆናል። አንሰር ሲ ይሆናል ማለት ነው። question number 50 the maximum kinetic energy of photoelectron emitted from metal is 1.03 times 10 to the power minus 19 joule when light that has 656 nanometer wavelength shines on the surface what is the threshold frequency of the metal ይላል። መጀመሪያ ጊቭን እናወጣለን። ይሄን ጥያቄ ለመስራት ማንኛውንም ጥያቄ ሲሰሩ ካልኩሌሽን ወይም ፕሮብለም ሲሰሩ ጊቭን ማውጣት ይጠበቅባቸዋል። ከዛ በኋላ ኢኩዌሽኑ ለእናንተ ቀላል ይሆንላችኋል። ኪኔቲክ ኤነርጂ ማክሲመም 1.03 ታይምስ 10 ፓወር ማይነስ 19 ጁል ተሰጥቷል። ዌቭ ሌንግዝ 656 ናኖሜትር። ይሄን ወደ ሜትር መቀየር አለብን። እናስቀምጣለን። ስፒድ ኦፍ ላይት ተሰጥቷል። ፕላንክስ ኮንስታንት ኦልሶ ጊቭን ይሰጣችኋል። ከዛ በኋላ ኤነርጂ ማለት ኤችሲ ኦቨር ዌቭ ሌንግዝ አይደለ? ከዛ በኋላ ወደ ፍሪኩዌንሲን ማግኘት ይጠበቅባችኋል። ፍሪኩዌንሲን ከዌቭ ሌንግዙ ነው የምታገኙት። ፍሪኩዌንሲ which equal to 3 times 10 to the power of 8 ሜትር per second over 656 times 10 to the power of minus 9 ሜትር
አካባቢ ይሆናል። ስለዚህ ፍሪኩዌንሲ 4.57 10 to the power 14 ፐር ሰከንድ አካባቢ ይሆናል ማለት ነው። ኬኔቲክ ኤነርጂ ማለት ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ ሲቀነስ ፕላንክስ ኮንስታንት ታይምስ ትሬሽሆልድ ፍሪኩዌንሲ ነው። ኤች የጋራ ትወጣለች። ከዛ በኋላ ከዚህ ኢኩዌሽን የምናገኘው ትሬሽሆልድ ፍሪኩዌንሲ ማለት ሪአሬንጅ ስናደርግ ፍሪኩዌንሲ ሲቀነስ ኬኔቲክ ኤነርጂ ኦቨር ፕላንክስ ኮንስታንት ይሆናል ማለት ነው። ይህን ተክታችሁ የመጨረሻ መልስ 3.02 10 to the power 14 ሄርዝ አካባቢ ይሆናል ማለት ነው።